ታቦቱ አለ፣ ካህናት አሉ፣ ልብን የሚነካ መንፈስና ጥበብ ያለው ቃል ግን የለም እና ቤተ ክህነቱ ነጭ የተቀባ የመቃብር ቤት ነው ብሏቸዋል ጌታ። የወንበዴ ዋሻ ብሎታል። ተመልከቱ። እናንተ ለዚህ ችግር መፍትሄ የምታመጡ ጨው ናችሁ። ማንነታቸውን በጨው ተመስሎ ይነግራቸዋል። ህዝቡ ሁሉ ለቅሶና ዋይታ ላይ ነው። ጥሩ ነው፣ ለጨው ደስታው ነው። ለዚህ ለተበላሸው ዓለም ብቸኛ ተስፋ እና ፍርድን የሚያዘገይ ቁጣን የሚከለክል ተዘልለው እንዲኖሩ የሚያደርግ ብቸኛ ተስፋ እናንተ የተለወጣችሁ ደቀ መዛሙርት ናችሁ። ዛሬ ማካፈላችሁ የተለወጠ ደቀ መዝሙር ባህሪው፣ ሁለት ማንነቱ በሚል ርዕስ ነው የምናጠነው። ተጽዕኖ አምጪ ደቀ መዝሙር ማን ነው? እኔ ጨው ነኝ እለውጣለሁ እንጂ አልለወጥም፣ እንደዛ ሆኖ ተጽዕኖ አምጪ ደቀ መዝሙር ማን ነው? ስለ ክርስቲያን ሁሉ የሚናገር አይመስለኝም። ባለበት ሁሉ ተጽዕኖ የሚያመጣ ደቀ መዝሙር ማን ነው? እንደ ጨው ባለበት የጣዕም ምክንያት ሲሆን፣ ስለዚህ ለቅሶ በበዛበት በዚህ ዓለም ክርስቶስን የለበሱ እንደ ጨው ተጽዕኖ የሚያመጡ እነማን ናቸው? የለቅሶ ምክንያት ነኝ ወይስ ለሌሎች የመጣፈጥ ምክንያት ነኝ? ይህን ራሳችን መጠየቅ ይገባናል። ለምታለቅሰው ዓለም የደስታ ምንጭ እግዚአብሔር ያድርጋችሁ። በእውነት ትልኳችን እኮ ያ ነው። በሁለት ነገር እኔ እጨነቃለሁ። አንደኛ ወደ ጌታ መሄድ ነው፣ ከሁሉም ይሻል ነው። በምድር መኖርም እፈልጋለሁ። ለምን? ለእናንተ እጅግ ስለማስፈልጋችሁ። ሶስተኛ በመጽሐፍ ቅዱስ ላይ እንደተጻፈው እንደተለወጠ ደቀ መዝሙር፣ ለዋጭ ደቀ መዝሙር፣ ተጽዕኖ አምጪ ደቀ መዝሙር ምልክቱ ምንድን ነው? እንደ ጨው ክፉ መካከል ነው። ሶስተኛ ብዙ ጥበብ ብዙ እውቀት የታጨቀው በክርስቶስ ዳግም ለተወለዱ በመንፈስ ቅዱስ ለተሞሉ ወገኖች ሆይ ሕይወት ለዋጭ ደቀ መዝሙር፣ ተጽዕኖ አምጪ ደቀ መዝሙር ማን ነው? ወገኖች ሆይ ምን ያህል ታላቅ ለዚህ ምድር ውድና አስፈላጊ እንደሆነ ልነግራችሁ እፈልጋለሁ። ልቡ ለተሰበረውና እንባው ለበዛ እንደ ራሔል ለቅሶ መራራ ለሆነው ሕዝብ ብቸኛ ተስፋ እኔና ማቴዎስ ወንጌል ምዕራፍ 5 ቁጥር 13 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እና ኢየሱስ ተራራ ላይ ይዟቸው ወጥቷል። 400 ድቅድቅ ጨለማ ዓመት በኋላ ነው። ታውቃላችሁ፣ ታቦቱ አለ፣ ካህናት አሉ፣ ልብን የሚነካ መንፈስና ጥበብ ያለው ቃል ግን የለም። የሰማይ ዝግ ነበረ፣ ምድር ናስ ነበረች ለእስራኤሎች። እና በዚህ አውድ ውስጥ ሆኖ ሌላም የተጨመረባቸው አለ እስራኤሎች። ታውቃላችሁ፣ በተለይ ኢየሱስ በተወለደ አካባቢ ሄሮድስ ሕፃናትን ገሏል። በዚህ በመልእክቱ ኤርምያስ እንደዘመረው እንደሰበከው ኤርምያስ 31 ላይ የተነበበው ራሔል ለልጆቿ አለቀሰች፣ የሉም እና ብርቱ ጩኸት ከባድ ዋይታ አሰማ ይችላል። እና ራሔል የተባለችው እስራኤል ነች። ታውቃላችሁ፣ በእርግጥ የያዕቆብ ልጅ ራሔል የያዕቆብ ሚስት ራሔል ልጇ ሞቷል በምድረ በዳ በምጥ ሰዓት በጉዞ ላይ በምድረ በዳ ነው የሞተችው። ያንን ሐዘን ለማስታወስ ይመስለኛል። እና ሄሮድስ ሕፃናት ሁሉ ይገደሉ አለ። ከ2 ዓመት በታች በየቤቱ ሞት ነበር። እንግዲህ ተመልከቱ፣ በእስራኤል ያሉ ሁሉ እናቶች ልጃቸው በጩቤ ፊታቸው ሲወጋ፣ እስራኤልም ራሔልም አለቀሰች፣ መጽናናት የለም የተባለው ነው። ስለዚህ ፖለቲካው ዘቅጧል እና ሄሮድስ ነው የሚመራው እና አውግስጦስ ቄሳር ናቸው የሚመሩት። እስራኤልም በቅኝ ግዛት ውስጥ ገብታለች። እግዚአብሔር የሰጣቸው ማርና ወተት የምታፈሰው ምድር በጠላት እጅ እንደገባ ነው የሚቆጥሩት። እና እስራኤል በቅኝ ግዛት መውደቋ ሳያንስ ቤተ ክህነቱን የሚመሩት ሊቀ ካህናት ሮም ያስቀመጧቸው ናቸው። በተለይ ቀያፋ የሚሉት 2 ሊቀ ካህን ያለው፣ አንዱ ሐና ነው፣ ሌላው ቀያፋ ነው። 2 ሊቀ ካህናት እኮ የሉም በእስራኤል በቃሉም የሉም። አንደኛው ቀሚስ ይልበስ እንጂ ፖለቲካ ነው የሚያራምደው። ኢየሱስን የገደለ ነው። ታውቃላችሁ፣ በጣም አደገኛ ሰው ነው። እና ቤተ ክህነቱ ነጭ የተቀባ የመቃብር ቤት ነው ብሏቸዋል ጌታ። የወንበዴ ዋሻ ብሎታል። ተመልከቱ፣ ፖለቲካው እንደዛ የተበላሸ ነው። ቤተ መቅደሱም ተበላሽቷል። ጠቅላላው ነው። ህዝቡም እናንተ የፉኝት ልጆች ያላቸው ዮሐንስ ያለ ምክንያት አይደለም። ስለዚህ ፖለቲካውና ቤተ መቅደሱ ከተበላሸ ህዝቡ ምን ሊሆን ይችላል? እና ትክክለኛ ትምህርት የሚያስተምራቸው የለም። አጠቃላዩኑ ጠፍተዋል ማለት ነው። በዚህ ስብራት ውስጥ ነች ኢየሱስ በነበረበት ሰዓት። እና ኢየሱስ የተመረጡ ደቀ መዛሙርቱን ተራራ ላይ ይዟቸው ወጣ፣ ሆን ብሎ ይመስለኛል። እና አሁን ታያላችሁ ጨለማውን በቤተ መቅደስ፣ ታያላችሁ ጩኸትና ምሬቱን፣ ታያላችሁ የወደቀ የዘቀጠውን ከቃሉ ውጪ የሰዎቹን ኑሮ ተስፋ የሚያስቆርጥ ነው። ነገር ግን አስገራሚ ትምህርት ነው ጌታ የሚነግራቸው። እናንተ የዚህ ችግር ጨው ናችሁ። እናንተ ለዚህ ችግር መፍትሄ የምታመጡ ጨው ናችሁ። ትምህርት አይደለም የሚያስተምራቸው፣ ፕሪንሲፕሎችም አይደሉም። ማንነታቸውን በጨው ተመስሎ ይነግራቸዋል። እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ። አስገራሚ ነው ጨው። ብዙ ምሳሌያዊ ንግግሮች አሉት። ይህ የጨው በጣም አስገራሚ ነው።
እና በተራራ ላይ ኢየሱስን ለብሳችሁታል፣ ዳግም ተወልዳችኋል፣ ጸጋ ተካፍላችኋል ተብሎ በቅድም በገላትያ 3 ላይ እንደተነበበው አዲስ የእግዚአብሔር መንግስት አባላት፣ አዲስ ማንነት ተልቆ ያላቸው ህዝቦች እና የተሰጡ ደቀ መዛሙርቶች ተራራ ላይ ያዘጋጀን። እና ህዝቡ ጥሩ ሜዳ ነው፣ ድቅድቅ ጨለማ ነው። ምቹ ነው ለብርሃን። ብርሃን የሚደምቀው በጨለማ ውስጥ ነው። ታውቃላችሁ፣ አዲስ አበባ አሁን ስትወጡ ትገረማላችሁ። ውበቷ የሚጨምረው ምሽት ላይ እና ህዝቡ ሁሉ ለቅሶና ዋይታ ላይ ነው። ጥሩ ነው፣ ለጨው ደስታው ነው። እና ጨውን መቀየር አትችሉም። ይቀይራል እንጂ አይቀየርም። የተበላሸውን ነገር ያቆመዋል፣ ያጠፋዋል። ጨው ዛሬ በየጠረጴዛችን ላይ እንዳለው አይደለም። ጨው በጌታ ዘመን እጅግ ውድና ተፈልጎ የማይገኝ ነገር ነው። እንዲያውም ይሄ እስራኤሎች ሮማውያን ደሞዝ ለወታደር የሚሰጡት በጨው ነው። እንደ ደሞዝ ሁሉ ይቆጠራል። ኢቭን በኢትዮጵያም ውስጥ ድሮ በጨው እንደሚለዋወጡ ሰምቻለሁ። እና ይሄ ሳልት ከሚለው ነው ሳለሪ የሚለው የመጣው ይላሉ። እንዲያውም ከደሞዝና ከብር ጋር ያገናኙታል። ይህንን ጨው ውድና ተፈላጊ ሆነውን የሚለወጠው እንጂ የማይለወጠውን፣ የሚበሰብሰውን እንደ ፍሪጅ እንዳይበሰብስ አድርጎ የሚያቆየውን የጨው ማንነትን ተውሶ ኢየሱስ ያስተምራቸው ጀመር። ለዚህ ለተበላሸው ዓለም ብቸኛ ተስፋ እና ፍርድን የሚያዘገይ ቁጣን የሚከለክል ተዘልለው እንዲኖሩ የሚያደርግ ብቸኛ ተስፋ እናንተ የተለወጣችሁ ደቀ መዛሙርት ናችሁ ይላቸዋል። ዛሬ ማካፈላችሁ የተለወጠ ደቀ መዝሙር ባህሪው፣ ሁለት ማንነቱ በሚል ርዕስ ነው የምናጠነው። ተጽዕኖ አምጪ ደቀ መዝሙር ማን ነው በሚል ነው የምናጠነው ማለት ነው። በዚህ በ400 ጨለማ ውስጥ ነው እንዳልኳችሁ፣ ከባድ ድቅድቅ ጨለማ ውስጥ ጥፋት እየጨመረ ባለበት ውስጥ ኢየሱስ በተራራ ላይ ደቀ መዛሙርትን አዘጋጀ። በብሉይም እንዲህ ነው የሆነው እና በብሉይ ኪዳን እንዲሁ ውድና በጣም ተፈላጊ ሆኑ እግዚአብሔር ቅባትን እየቀባ ያነሳሳቸው ነበር። እና ናኦስ የተባለ ሰው አይኖቻችሁን አውጡና ስጡኝ ያለዛ ገድላችኋለሁ አለ። እስራኤል ሁሉ አለቀሰ፣ ከባድ ለቅሶ። ሳኦልም ህዝቡ የሚያለቅሰው ምን ሆኖ ነው? የሚያድነን አጣን፣ ከጨካኝ ንጉሥ የሚያድነን አጣን። ነገር ግን መድኃኒቱ ፕሪንሲፕሎች አይደለም፣ መድኃኒቱ ውትድርና አይደለም። ታውቃላችሁ፣ ቅባት ነው። እግዚአብሔር ሳሙኤልን ልኮ ሳኦልን ቀባው። ስለተቀባ ከእንባ ህዝቡን እንዴት እንዳዳነ ቅዱስ ቃሉ ላይ ተጽፏል። ኤልያስ ብቻዬን ነኝ አትበል፣ አውቃለሁ ኤልዛቤል ህዝቡን እያስለቀሰች ነው እና የበዓል ነቢያቶች በዝተዋል፣ ቤተ መቅደሱ ተዘግቷል፣ ጣዖት ገኗል፣ ችግር የለውም ሂድና እዩን ቀባው እና ከኤልዛቤል ይበቀላታል እያለ በነገስታት ነቢያትን እግዚአብሔር ይቀባ ነበር። ትዝ ይላችኋል፣ ዳዊትም ብዙዎች ያለቅሱ ይፈሩ ነበር። በጎልያድ ምክንያት 40 ቀን ሙሉ አስጨንቋቸዋል። እግዚአብሔር ግን የቀባው ዳዊት ከህዝቡ ተግዳሮትን አርቋል፣ ለቅሶን አርቋል። ልክ በብሉይ ኪዳን እንዳለው አሰራር ደቀ መዛሙርት ለዋጭ እንዲሆኑ በተራራ ላይ ማንነታቸውን ይነግራቸው ጀመር። እናንተ የእግዚአብሔር መንግስት ዜጋ ናችሁ። እንደ ምንድን ነው ዜጋ የሆኑ? እንደ ጨው ናችሁ። የምድር ጨው ናችሁ። የቤት ጨው አይደለም፣ የመንደር ጨው አይደለም፣ ጠቅላላ የምድር ጨው ናችሁ። የዓለም ብርሃን ናችሁ። እኔ ጨው ነኝ እለውጣለሁ እንጂ አልለወጥም። እንደዛ እኮ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ስታምን እና ለዋጭ ባህሪ እንዲኖርህ ክርስቶስን የለበሰ ማንነት፣ ሁሉን የሚያሸንፍ ባህሪ ነው ያላችሁ እያለ በእምነት ያገኙትን አዲሱ ህይወት ያለማመዳቸው ጀመር። ተጽዕኖ አምጪ ደቀ መዝሙር ማን ነው? ስለ ክርስቲያን ሁሉ የሚናገር አይመስለኝም። ባለበት ሁሉ ተጽዕኖ የሚያመጣ ደቀ መዝሙር ማን ነው? እንደ ጨው ባለበት የጣዕም ምክንያት ሲሆን ታውቃላችሁ፣ እህቶች በተለይ ጨው በሁሉ ነገር ውስጥ ይገባል። አስገራሚ ነው። ጨው አይቀየርም፣ ይቀየራል እንጂ መራራውን ያጣፍጠዋል። ጨው አስገራሚ ነው። ስለዚህ ለቅሶ በበዛበት በዚህ ዓለም ክርስቶስን የለበሱ እንደ ጨው ተጽዕኖ የሚያመጡ እነማን ናቸው? እኔና እናንተ ነን። ለዚች ምድር ብቸኛ ተስፋው እና ብዙ ለቅሶ አለ፣ ብዙ ሐዘን አለ፣ ብዙ ዋይታ አለ። እግዚአብሔር ይሄን ለመጠበቅና ለማቆየት ወደ ምድር የላከው ማን ነው? ቤተ ክርስቲያንን ነው፣ እኔና አንቺ ነው። ስለዚህ ለእንባ መታበስ ምክንያት ካልሆንኩ፣ የደስታ ምክንያት ካልሆንኩ በከንቱ ኖርኩ ወይም ለዋጭ ደቀ መዝሙር አይደለሁ ማለት ነው። እና በአዲስ ኪዳን ያደረጉት እሱን ነው። እናንተ ሌሎችን የምታጣፍጡ ጣዕም ያላችሁ እንደ ጨው ናችሁ ይላቸዋል። ተጽዕኖ አምጪ ደቀ መዝሙር ባለበት የጣዕም ምንጭ ሲሆን፣ ሙት ባህር ብዙ ጨው አለ ይላሉ፣ ነገር ግን የማያጣፍጥና የሚሸት ነው ይላሉ። ሌላ ኬሚካል ነገር ስለገባበት ስሙን ያዘ እንጂ ባዕድ ነገር የተቀላቀለበት ነው። በጌታ ዘመንም አንድ መጽሐፍ አንብቤያለሁ። ፍልስጤሞች ጨውን እንዲያባዙት እህልን እንደሚቀይጡት ከብዙ ኬሚካል ጋር ያባዙታል። በዛ ዘመን የማይቀይር ጨው ነበር ይባላል እና ተረቅጦ ከመጣል በቀር ለምንም የማይጠቅም። ኢየሱስ ግን ደቀ መዛሙርቱን የሚላቸው እንደ ሙት ባህር ጨው አይደለም እና የሚለውጥ ለደስታ፣ ለጣዕም፣ ለማጣፈጥ ምክንያት የሆናችሁ ናችሁ ነው ጌታ የሚላቸው። በብሉይ ኪዳን
ትዝ ይላችኋል። እቺ እንደ ጨው የሆነችው ርብቃ ነች። ይስሐቅም እናቱ ሞተችበት አዘነ እና ርብቃን ካገባ በኋላ ከእናቱ ሞት ተጽናና ይላል። አስገራሚ ጨው ነች። ሐዘንን የምታቀል አቅላይ ነች። የኬጢ ልጆች ግን ርብቃንና ይስሐቅን በየቀኑ ያስጨንቋቸው ነበር ይላል። በአንድ ትውልድ ውስጥ አንዱ አስለቃሽ ነው፣ አንዱ አጽናኝ ነው። የእግዚአብሔር ባህሪ ተካፋይ የሆነ ሰው ባለበት ሁሉ እንባ አባሽና ኑሮ አጣፋጭ ነው። የለቅሶ ምክንያት ነኝ ወይስ ለሌሎች የመጣፈጥ ምክንያት ነኝ? ይህን ራሳችን መጠየቅ ይገባናል። እና ጨው ትንሿ ጨው ብዙዎችን የገባችበትን ትቀይራለች። በጸጥታ ትቀይራለች፣ በፍጥነት ትቀይራለች። እና እስጢፋኖስ እንደዛ ነበር ይሆን። እንዲህ ያሉ ትንሽ ጨው ባለበት ብዙ በረከት አለ። ትዝ ይላችኋል እግዚአብሔር ወርዶ ከአብርሃም ጋር ሲሟገት የሰዶም ገሞራ ኃጢአት ወደ እኔ መጣ፣ ጽዋቸው ሞልቶ አልሞላ እንደሆን ቼክ ላደርግ ወደ ሰዶም ለወርድ ነው። እግዚአብሔር ሆይ 50 ጻድቃን ቢኖሩ ታጠፋለህ? በፍጹም አላጠፋም። 50 ጨው ተገኝቶ ነው እንደማለት እኮ ይሆናል። 10ስ ቢገኝ 10 ንጹህ ጨው ከተገኘ በሙሉ ይጠብቃል። ፍርድን ባያስቀሩም ያዘገዩታል። 10 ጻድቃንማ አይጠፉም አለ አብርሃም። ሰዶም ገሞራ በእሳት እንዳጠፋ ብርሃንና ጨው የሆነ ሰው በሎጥና በሁለት ልጆቹ ምክንያት ክርስቲያኖች ያህዌን የሚያመልኩ ጨውና ብርሃን የሆኑ ይጠፋል ብሎ አልገመተም አብርሃም። ነገር ግን አልተገኘም። ስለዚህ በአብርሃም ምክንያት ሎጥና ሚስቱ ሲድኑ ሰዶም ገሞራ ጥፋትን የሚከለክል ስላልተገኘ እንዴት እንደወደመች ታውቃላችሁ። እና በትውልድ ሁሉ ራሱን ያለ ምስክር የማይተው እግዚአብሔር በየዘመናቱ እንደ ጨውና እንደ ብርሃን የተለወጡ ደቀ መዛሙርትን በትውልድ ውስጥ ያስቀምጣል። ትዝ ይላችኋል ምን ወዳት ማርያም አንዷ ነች፣ ሌላው ኤልሳቤጥ ነው። እና ሁለቱ ሲገናኙ መንፈሳዊ ቅኔ እየተቀኙ የእግዚአብሔርን ሐሳብ ለማገልገል በጨለማ ዘመን የተገኙ እግዚአብሔር በሚሰራበት ጊዜ ገንዘብ የሆኑ እውነተኛ ጨዎች ናቸው። እኔ ጢሞቴዎስን ልክላችኋለሁ፣ ገና ስታዩት ደስ እንደሚላችሁ እርግጠኛ ነኝ ይላል ጳውሎስ። ለምታለቅሰው ዓለም የደስታ ምንጭ እግዚአብሔር ያርጋችሁ። በእውነት ተልኳችን እኮ ያ ነው። የፕሪንሲፕል አይደለም፣ የመመሪያ ጉዳይ አይደለም። ህይወታችን ራሱ እንደ ጨው ነው በዚህ ዓለም። በሁለት ነገር እኔ እጨነቃለሁ። አንደኛ ወደ ጌታ መሄድ ነው፣ ከሁሉም ይሻል ነው። በምድር መኖርም እፈልጋለሁ። ለምን? ለእናንተ እጅግ ስለማስፈልጋችሁ ነው። ጳውሎስ ይህን ይላል። የጳውሎስ መኖር ለሌሎች መጽናናት ምክንያት እንደሆነ እሱ ራሱ ገብቶታል። በመጽሐፍ ቅዱስ ላይ የተለወጡ ደቀ መዛሙርት ባሉበት ሁሉ የህይወት ጣዕም አለ። ስለዚህ በቤተ ክርስቲያን ምክንያት የምታለቅሰው ዓለም ጣዕሟ ሊጨምር፣ ለቅሷ ሊቀንስ እግዚአብሔር ያዘጋጀው በተራራ ላይ እንዳዘጋጀው ደቀ መዝሙርት ማንን ነው? እኔና እናንተን ነው። ለዚህ ይቻለ የተለወጠ ደቀ መዝሙር ባለበት ምልክቱ ምንድን ነው? ባለበት ሁሉ የጣዕም፣ የደስታ፣ የሰላም ምክንያት መሆኑ። የተለወጠ ደቀ መዝሙር ባለበት እንደ ጨው ለጣዕምና ለማጣፈጥ ብቻ ሳይሆን ተግዳሮትን፣ ችግርን ለመከልከልም ነው። ታውቃላችሁ ጨው መበስበስን ያቆማል። ኢቭን ቁስል ላይ ብታደርገው ለጊዜው ቢያስጨውህም ጀርሞችን የመግደል አቅሙ ሐኪሞች ይመሰክራሉ። የተፈተነው ይሄ እንደ ባህል መድኃኒት ይቆጠራል። ወታደሮች ጨው አይጠፋባቸውም በጦር ሜዳ። ለምን? ቁስልን የማከም አቅሙ በጣም አስገራሚ ባህሪ ያለው ጨው ችግርን ይከለክላል። የደስታ ምንጭ፣ የመጣፈጥ ምንጭ ብቻ አይደለም እና ቁጣንና መቅሰፍትን የመከልከል እንዲያውም የማቆምም ባህሪ አለው። ሙሴ ዳታንና አቤኔር ሰደቡት። ቁጣም ከሰማይ መጣ። አሮንም በድንኳኑ ተንበርክኮ በእግዚአብሔር ፊት ነበር። ሙሴም አለው አሮን ቆመሃል ወይ? መቅሰፍት ወርዶ ህዝቡ ያለቅሳል። መቅሰፍቱ ህዝቡን እንደ ኢቦላ ቫይረስ የረፈረፈው ነው። ቆመሃል እንዴ? ምን ላርግ አለው። አንተ እኮ ካህን ነህ። ከመሰዊያው ላይ እሳት ውሰድ፣ ዕጣን ውሰድ፣ በሙታንና በሕያዋን መካከል ግባና መቅሰፍቱን አቁም እንጂ የምትኖረው የተፈጠርከውም መቅሰፍት ለመከልከል ነው። አሮንም ሮጠ፣ በሕያዋንና በሙታን መሃል ቅዱስ እግዚአብሔር ብሎ ሲያጥን ቁጣው ወዲያው ቆመ። ኦ ሃሌሉያ! በምድር ላይ ቁጣንና መቅሰፍትን እንድንከለክል እግዚአብሔር የተከላት ማንን ነው? እኔና እናንተን፣ ቤተክርስቲያንን ነው። ሐሰተኛው መሲህ በስውር ይሰራል እንዳይገለጥ የከለከለውን ታውቃላችሁ። ማን የከለከለው? ቤተክርስቲያን ነች። ሁላችን ስንነጠቅ ይቺ ዓለም አበቃላት። በ7 ዓመት ውስጥ ትጠቀለላለች። የሚጸልይ የሚከለክል የሚማልድ ጨውና ብርሃን ከሌለ አንቲክራይስት ይፈነጭበታል። አሁን እንደ ልቡ ሊሆን አልቻለም። ለምን? የክርስቶስ ጨውና ብርሃኖች አለ። ምንም ቢደክሙ ያሳድዱ ነበር እንደተባለ በክርስቶስ ዳግም የተፈጠረው ክርስቲያን ባለበት አጋንንቶች እንደ ልባቸው መፈንጨት አይችሉም። ቤተክርስቲያን አትሸነፍም፣ ታሸንፋለች። የገሃነም ደጆች ሊቋቋሟት አይችሉም። ደቀ መዛሙርቱን እኮ የሚላቸው እንደዛ ነው። ሄሮድስ ቢበላሽ፣ ሐናና ቀያፋ ቢበላሹ፣ ህዝቡ ሁሉ መረን ቢወጣ ጥቂት ትመስላላችሁ። እንደ ጨው የዓለም ብርሃንና የምድር ጨው አድርጌ እልካቸዋለሁ አለ።
ደቀ መዛሙርት ምድሪቷን በትምህርት ሞሏት፣ በጨውነት ሞሉት። እንደ ጨው ጥቂት ብንሆንም የገባንበትን ሁሉ እንድንለውጥ አድርጎ በክርስቶስ ዳግም የፈጠረን ደግሞ ተልኮ ሰጥቶ ወደ ምድር የላከን እግዚአብሔር የተባረከ። ስለዚህ ነው የማንፈራው። የተለወጠ ደቀ መዝሙር ማን ነው? ባለበት ቦታ ሁሉ የጣዕም ምክንያት፣ ባለበት ቦታ ሁሉ ቁጣ ከልካይና አዘግይ ሲሆን ነው ማለት ነው ምልክቱ። ትዝ ይላችኋል፣ ፊልጶስም ወደ ሰማርያ ሄደ ይላል። ሲሞን የተባለ ጠንቋይ ነበረ፣ ህዝቡን ሁሉ ያስለቀሰ። ነገር ግን በክርስቶስ ወንጌል እየሰበከላቸው ሳለ አጋንንት ከብዙዎች ይወጡ ነበር እና ብዙዎችም ይፈወሱ ነበር፣ በከተማይቱም ታላቅ ደስታ ሆነ ይላል። አስገራሚ ነው። ኢየሱስም አጋንንትን እያወጣ በሽተኞችን እያዳነ በምድር ሁሉ ዞረ፣ ሁሉንም ደህና አደረገ እንደተባለ የክርስቶስ ባህሪ የተገባባቸው የተቀየሩ ደቀ መዛሙርት የደስታ ምክንያትና ተግዳሮትን የሚያስወግዱ ማንነት ያላቸው ነበሩ። አያትን እግዚአብሔር እንደዚህ ያርጋት በእውነት። ስለዚህ የምንኖረው ታውቃላችሁ ጥቂት ዘመን የቀረን፣ ለዘላለም ወደ መንግስተ ሰማይ እንሄዳለን። ጨውነት በዛ አይሰራም፣ እዛ ብርሃንም አይሰራም፣ ጨውነትም አይሰራም። ብርሃኗ ኢየሱስ ነው። ጨውና ብርሃን የምንሆነው በዚህ ምድር ነው። የምትኖረው ለማጣፈጥ ነው። የምትኖረው ቁጣን ለመከልከል፣ ክፋትን ለማስወገድ ነው። ስለዚህ በአጋንንት የተያዙ ቴሪቶሪዎች ካሉ፣ በበሽታ የተያዙ ካሉ እነሱን ሁሉ በማስወገድ የእግዚአብሔር መንግስትን ድል እንድትነሳ እግዚአብሔር የሚጠቀመው ማንን ነው? በእኛ ነው። ስለዚህ ነው እናንተ የዓለም ጨው ናችሁ የሚለው። ቤተክርስቲያን ክፉ ከልካይ ነች። ሶስተኛ በመጽሐፍ ቅዱስ ላይ እንደተጻፈው እንደተለወጠ ደቀ መዝሙር፣ ለዋጭ ደቀ መዝሙር፣ ተጽዕኖ አምጪ ደቀ መዝሙር ምልክቱ ምንድነው? እንደ ጨው የማጣፈጥ፣ እንደ ጨው ክፉን መከልከል ነው። ሶስተኛስ እንደ ብርሃን ዕውቀትን ገላጭ። ታውቃላችሁ ብርሃን ዕውቀትን ይገልጣል፣ የአእምሮ አድማስን ያሰፋል። ምልከታችሁን ንጹህና ጥርት ያደርግ የሚያደርግላችሁ ብርሃን ነው። ብርሃን ጨለማ አያሸንፈውም። በተራራ ላይ እንዳለ ከተማ ብርሃን ሁሉን ድል እየነሳ ለሁሉም እየተገለጠ ነው የሚሄደው። እንዲያውም ወደ ቤት ለሚገቡት ሁሉ በመቅረዝ ላይ የሚበራ ብርሃን ናችሁ። በእንቅብና አልጋ ውስጥ የተቀመጠ አይደለም፣ ለሁሉ እንዲታይ በመቅረዝ ላይ የተቀመጠ የዓለም ብርሃን ናችሁ። እኔ ዓለም አቀፍ አገልጋይ ነኝ ማለት አይደለም። ሁሉም ባለበት ቢያበራ ቤተክርስቲያን ዓለም አቀፍ አገልጋይ ነች ማለት ነው። ታውቃላችሁ ስለኛ ያለው አመለካከት የምድር ሁሉ ጨው ናችሁ፣ የዓለም ሁሉ ብርሃን ናችሁ። እኔ ብርሃን ነኝ አለ፣ እኛንም ብርሃን ናችሁ። አስገራሚ ነው የብርሃን ባህሪ። የትኛውም ጨለማ ብርሃን ሊቋቋሙ አይችልም። ብርሃን ለምልክት ነው። ብርሃን አንዳንዴ ለህይወትም ነው። ብርሃን ለሙቀትም ነው። ብርሃን ለድምቀት ነው። ብርሃን ለእውቀት ነው። ብዙ መዘርዘር እንችላለን በእውነት። እነዚህ እኮ በትምህርታቸው ዓለሙን ሁሉ ሞሉት እንደተባለ የእግዚአብሔርን የእውቀት ብርሃን የሚገልጠው በቤተ ክርስቲያን በእኔና በእናንተ እንዴት ያለ ስልጣን እንደሰጠን ነው። የቃሉ ብርሃን በመንፈስ ቅዱስ በመነዳት የእግዚአብሔርን የልብ ሐሳብ ለመግለጥ የተሾመችው ብቸኛ መድኃኒት ቤተ ክርስቲያን ነች። ኢቭን የሰማይ መላእክት ይመኛሉ፣ ከመላእክትም አለቆቹ በተለይ ከኛ ሰምተው ደግሞ ለትንንሽ መላእክት ይሰብኩ ይሆናል ሄደው። ብዙ ጥበብ ብዙ ዕውቀት የታጨቀው በክርስቶስ ዳግም ለተወለዱ በመንፈስ ቅዱስ ለተሞሉ እና ማታ ስትሄዱ ድምቅ ፍክት ትብላለች፣ ግን ዳር ስትሄዱ ደግሞ ጨለማ ታገኛላችሁ። የጨለማው ብርታት ለካ የብርሃን ማነስ ነው፣ ኃይል ኖሮት አይደለም። እንዴት ውበትን ይጨምራል አልኩ ብርሃን። ይህ ሁሉ ክርስቲያን የተሰጠውን የወንጌል ብርሃን ቢያበራ በአጭር ጊዜ ከተማችን ትደምቃለች። በውስጣችን የተቀመጠውን የወንጌል ብርሃን እንድናበራው ኢየሱስ ይርዳል። ወገኖች ለራሳችን አፍነን ልንይዘው አይገባም። ወንጌል ያልሰሙ ብዙ ናቸው። ባገኘነው አጋጣሚ ሁሉ ለምድር ተስፋዋ የክርስቶስ ወንጌል ነውና እነ እስጢፋኖስ እንደሰበኩ፣ እነ ፊልጶስ ሐዋርያት እንደሰበኩ የዓለም ብርሃን ናችሁ እንደተባለ ብርሃን የሆነውን ኢየሱስ ካልሰሙ እንዴት ይድናሉ? ስለዚህ በውስጣችን ያለው በጣም ብርቱ ሚስጥር ነው። በተራራ ላይ ያለች ከተማ እንደማትቀየር እንደማትሰወር መሰወር አንችልም። ወገኖች ሆይ ሕይወት ለዋጭ ደቀ መዝሙር ተጽዕኖ አምጪ ደቀ መዝሙር ማን ነው? እንደ ጨው እግዚአብሔር በሰየመው ስፍራ የጣዕም ምክንያት ሲሆን ነው። እግዚአብሔር ባስቀመጠው ቦታ ክፉን ከልካይ ሲሆን ነው። እንደ ብርሃንስ የእውቀቱን ሽታ በሁሉ ቦታ እየዞረ የሚያሸት ነው። የተፈጠርከው የምትኖረውም ዳግም የተወለድከውም እንደ ጨውና እንደ ብርሃን እንድትሆን ነው። ጨለማው አያስፈራችሁ፣ ተግዳሮቱ አያስቸግራችሁ። ጨውና ብርሃን መሆንን ካወቅ ማንም አይቋቋምህም በሚል ነው። ወገኖች ሆይ ምን ያህል ታላቅ ለዚህ ምድር ውድና አስፈላጊ እንደሆነ ልነግራችሁ ፈልጋለሁ። ማንም ታናሽነትን አይናቃው እንደተባለ በክርስቶስ የተፈጠርክበት ማንነት ለዚህ ምድር ብቸኛ ተስፋ ነው። ብዙዎች ሲያለቅሱ ታያለህ፣ መድኃኒቱ አንተ ጋር አለ።
ለብዙዎች የመጽናናትና እንባን የማበስ ምክንያት እንድንሆን እግዚአብሔር ለአዳም ልጅ ያስቀመጠው አንቺ ልቡ ለተሰበረውና እንባው ለበዛ እንደ ራሔል ለቅሶ መራራ ለሆነው ሕዝብ ብቸኛ ተስፋ እኔና እናንተ ነው። የማይወሰድ ደስታ ምንጭ አርጎናል። ሰላሜን እሰጣችኋለሁ እንዳለው እናንተ ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ እንዳለ ዛሬ የእረፍት ምክንያት እግዚአብሔር ያርገን። መልእክቱ አንድ ነው። እንደ ጨውና እንደ ብርሃን የደስታ ምክንያት ሁኑ። እንደ ጨውና እንደ ብርሃን ፍርድን የምታዘገዩ ሁኑ። እንደ ብርሃን ዕውቀት ገላጭ ሁኑ ነው የዛሬው መልእክት።